ላይ እንግዲህ ክርስቲያን ያለቀሰች ነው ኦርቶዶክስ የሆነውም ኦርቶዶክስ ያልሆነውም በዚህች ሰው ቪዲዮ ያልሰራ ድምጽ ያልሆናት እንግዲህ የኢትዮጵያ ቤተክርስቲያንን ያላንቋሸሸ የለም፣ ዝቅ ያላደረገ የለም። የኛም ልጆች ነን እኛም ማለት ነው። እኔም ለራሴ እንዴት እንዲያደርጋሉ በሚል ማለት ነው ቪዲዮ አልሰራሁባቸውም። በእርግጥ ይሄን ነገር ሲሰማ አለመቸኝ ይላል። አንዳንድ ነገሮች ላይ በሰዓቱ በዛው ሰዓት ተፈጠረ ላይ ቪዲዮ መስራት አልችልም እና ከዛ ሰውየውም አባት ደፈሩ የተባሉት መለኩሴ መጥተው ከእግረኛው ሚዲያ ላይ ብዙ ቃለ መጠይቅ እንደውም እግረኛው ሚዲያ ያንን ቪዲዮ ሳያወርደው አይቀርም ከሚዲያ ልጅቱ መለኩሴዋ የተደፈርኩ ያለችው መለኩሴ በእግር በፈረስ ብትፈለግ ሞጂ ሻይ ሳፈላ ምናምን ያለው ፓርት ሲል ነበር። እንደዛ አይነት ነገሮች ለግለሰብ ብቻ ወርቶ አይደለም ወጥ ያጠነክራል እንጂ እንዴት ነው አባት ልጅን የሚያስዝ እንዴት ነው አጆ በሌ ደግሞ ዳግም ለምንድን ነው ለንሳ ማይበቃ ሰውየው? እሺ እኔ ቤተ መቅደስ ደፈረ የእናት ቤተ ክርስቲያን። ሰላም እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። የዛሬውን ቪዲዮ መግቢያ ላይ እየሰማችሁትን ወይም ወደ ኋላ ማስላሰማችሁ ምክንያት ነገሮች የሆኑ ስሞች ይወጣሉ። እነዛ ስሞች ግን እውነትና ውሸታቸው ሳይረጋገጥ ይቀራሉ ማለት ነውና የሆነ ከስንት ወር ከ8 ወይ ከ7 ወሩን እርግጠኛ አይደለሁም በፊት ሙሃይን አስረገዛት ሙሃያ መልማል ብሎ አስወለዳት ተብሎ ሶሻል ሚዲያ ላይ እንግዲህ ክርስቲያን ኦርቶዶክስ የሆነውም ኦርቶዶክስ ያልሆነውም በዚህች ሰው ቪዲዮ ያልሰራ ድምጽ ያልሆናት የለም። የኢትዮጵያ ቤተክርስቲያንን ያላንቋሸሸ የለም፣ ዝቅ ያላደረገ የለም። የኛም ልጆች ነን እኛም ማለት ነው። እኔም ለራሴ እንዴት እንዲያደርጋሉ በሚል ማለት ነው ቪዲዮ አልሰራሁባቸውም። በእርግጥ አለመቸኝ ይላል። አንዳንድ ነገሮች ላይ በሰዓቱ በዛው ሰዓት ተፈጠረ ላይ ቪዲዮ መስራት አልችልም እና ከዛ ሰውየውም አባት ደፈሩ የተባሉት መለኩሴ መጥተው ከእግረኛው ሚዲያ ላይ ብዙ ቃለ መጠይቅ እንደውም እግረኛው ሚዲያ ያንን ቪዲዮ ሳያወርደው አይቀርም ከሚዲያ ላይ። ምክንያቱም ልጅቱ መለኩሴዋ የተደፈርኩ ያለችው መለኩሴ በእግር በፈረስ ብትፈለግ በቃ ጠፍታለች እና እንደዛ አይነት ነገሮች ለግለሰብ ብቻ ወርተው አይደለም የቤተክርስቲያንን እንደዛ በእኛ እንትን የሚፈልጉ ሰዎች ብዙ ነገር ሲያደርጉ ነበር፣ ሰምታችኋል መቼም። እና በዛን ሰሞን ላይ መሳቂያ መሳለቂያ አባት እንደዚህ በቃ ሌላ የነሱ መሳቂያ መሳለቂያ ስላደረጉን ሳይሆን ሌላ እምነቶች ግን ትክክልም ስላልሆነ ነው እንደዚህ አይነት ነገሮች። እውነት ለመናገር የቤተክርስቲያናችን በጣም ብዙ ነገሮቻችን ጉድፍ እያመጡ እንደዚህ እየቀቡ ከዛ ድራማ ከዛ ገንዘብ ተከፍሎ ነው ከዛ እንደዚህ ተብሎ ነው የሚሉ ሰዎች ለነገሩ ህግም ማለት ለኛ ሲሆን ህጉም ስለሚላላ ነው እና እግረኛው ሚዲያ በጣም በብዙ ሚዲያዎች ላይ እንትን ብሏል፣ አስተላልፏል ይሄን መልእክት ቪዲዮ ላይ። ምናልባት አጥፍቶት ከሆነ አሁን አላውቅም፣ ግን በሰዓቱ ሙሃይን ያያችሁ አፋልጉኝ ሲል ነበር እና ሰሞኑን አሁን በቅርብ ነው እኔ ይሄንን ቪዲዮ ከሰራሁት ከመስራቴ በፊት እኔም ብፁዕ አባታችን አቡነ አብርሃምና እኒ ደፍረዋል የተባሉት መለኩሴ ለቃሚ ቅርታ ልጅ አስወልደዋል የተባሉት መለኩሴ ጠይቁ ተብለን ተጠይቀው ብለው ይሄን ቪዲዮውን አብረን እናዳምጣለን ማለት ነው። እውነት ለመናገር በጣም ረጅም ነው ቪዲዮው። የተወሰነውን እናዳምጥና አንዳንዴ እንደዚህ እውነት ማለት ሁሉም እውነት ካላት ዲኤንኤ እንመርመር ስትባል ስልኳን ዘግታብኛለች። ስልኳን ልታነሳልኝ አልቻለችም። እሷን የሚያውቋት በሙሉ ወይም ደግሞ ብለው ብዙ እንትኖችን ለማጠያየቅ ሞክሬ የምታውቋት ሁሉ እችን ሴት የምታውቋት እችን መለኩሴ የምታውቋት ብሎ ነው እንትና ራሱ የተናገረውና ለቤት እንደዚህ አይነት ወሬ እንደዚህ አይነት እንትኖች ቀላል አይደሉም። ምን ያህል ያን ሰሞን ላይ ምን ያህል እንትን አድርጎ እንደነበረ ቤተክርስቲያናችን እንደዚህ እየወጣ ማንም ሲስቅ እንትን ሲል ነበርና በገንዘብም ተገዝታ እንደዛ ታድርገው። እውነት ያለው ሰው እውነቱን ይዞ መቅረብ ነው። እውነት ለምን ወደ ኋላ ይሽሻል? በቃ ብቻ ግን ይሄን ቪዲዮ እናዳምጠውና በኋላ እናንተ የራሳችሁን ሀሳብ ትሰጣላችሁ። ብኛል ልጁ ሳስላቸው ልጁ ነው እንዴ ቤሽ የሚያውቀው ልጁ ዳል ቤቱን አለኝ
ምስክሩ ካለ የታለ እውነት ካለ ተነጋግረናል። እኔ ግልጽነት ስለምወድ ነው። ከብርሃን ይምጡ ነው ያልኳቸው። መጡ። እንደ ሰው ፈጥሮ አላልኳቸው በፍጹም ግድ የለዎትም በእግዚአብሔር መላእክትም ወድቀዋል አይደለም ሰዎች። ይህ ቅንብርና ስራውን ለማስተጓጎል የተደረገ እንጂ ይመኑ ብለው ቃላቸውን ስራዋትን ይስሩ። በቃ ከሳሽና ምስክር ካለ የዚያ ጊዜ እናስተናግዳለን። ቤተክርስቲያናችንም ስርዓቷ ይኸው ነው። ቅንብር የነበረ ያለ ነው። ከክብሬ ቀንሶብኛል አለች። ሰይጣን መሳሪያ ያደረጋት የተገዛች አለ የሚባለውን አባት ሐዋርያ ተጠያቂነቱ ከፍ ብሎ እንደ ጌታዬ በመስቀል በቁም ሳይሆን እንደ ጴጥሮስ ቁልቁል የሚሰቅለኝ ቢመጣ በደስታ የምቀበለው መሆኔን በዚሁ አጋጣሚ ነው የማበስርላችሁ። ስለዚህ በሃይማኖታችን እንጽና። ለምን አንንበርከክ፣ ለሰላም እንቁም። ሃይማኖትን መጠበቅ ማስጠበቅ፣ ስርዓትን ቀኖናን መፈጸም ማስፈጸም፣ ከስርዓት ከቀኖና ውጭ የሆነውን ጥጉን እንዲይዝ በስርዓት እንዲመላለስ ማድረግ እንደ ነውር ሆኖ ተጠያቂዎች ናቸው ተብሎ ሲቀነቀን ሰምቻለሁ። ያጠፋውንም ያላጠፋውንም የበደለውንም ያልበደለውንም ሁሉንም ስም እየሰጡ ከመንጋው ህዝቡን ማባረር የተጀመረበት ዘመን መቼ ነው ቢባል አሁን ነው። እውነት የያዘ ሰው ፊት ለፊት ና በሉት። አየር ላይ መሳደብ አይደለም። ከፍ ሲልም በእኔ ከፍ ሲልም ደግሞ በልዩ ልዩዎች ያልተወራ ነገር የለም። እጅግም ያሳፍራል። የሚቀድመው በህግ መጠየቅ ነው። እግር መነኮስ አጠፋ ከተባለ መከሰስም ያለበት መጠየቅም ያለበት የት ላይ ነው? በክፍሉ ሊቀ ጳጳስ በክፍሉ ሀገረ ስብከቱ ላይ ነው። ግን ምንም ኮሽ ገጭ ባላለበት ሀገረ ስብከታችን ላይ አየሩ ተበከለ። እንኳን ለወሬ ለምንም ላልሸበር እንደ አናንያ እንደ አዛርያ እንደ ሚሳኤል ሃይማኖቴንና ሃይማኖቴን ብቻ ብዬ ራሴን ለመስጠት የወሰንኩት ውሳኔ ስለነበረ ዛሬ ተጠያቂዎች እነሱ ናቸው ለዚያ ሁሉ የሚሉን ሰዎች ከቤታችንም ተፈጥረዋል። ወሳኝ የሆነውን ነገር ሁሉ ሰርተናል። በዚህ ትልቅ ኩራት ይሰማኛል። የማፍርበት ነገር የለም። እና አባ አብርሃም እና አባ ጴጥሮስ ናቸው። እውነተኛ ሰላም የምጸት ሰላም አይደለም፣ የሽንገላ ሰላም አይደለም። የሁላችንም የሰላም ነገሮች ሁሉ ይጠብቁብናል። ለሌላው ሲሆን ግን ነገር ሁሉ ይቀልለታል። የፈለገውን ነገር ቢያደርግ የፈለገውን አሁን ለምሳሌ የሌላ ሰው አሁን በጥምቀት ሰሞኑን እንኳን በጣም ብዙ ሰዎች ቀልደው የተወሰነ ፍርድ እስር ቤት እንትን ተብለዋል። 3 ወር 4 ወር ማስተማሪያ ነው አይደለም የሚለውን ራሳችሁ ታውቃላችሁ። 3 ወር 4 ወር ታስረው ወጥተው ተመልሰው ደግሞ እንደዛው አይነት ነገር ነው የሚያደርጉት። አንዳንዴ ሆን ብሎም የሚደረግ ነገር ያለ ይመስለኛል። ምክንያቱም ይሄ ብዙ ነገሮቻችን ተበጣብጠው ብዙ ነገሮቻችን ውስጥ ውጥንቅጥ ውስጥ ገብተን ግን ደግሞ በተወሰነ ደረጃ የሃይማኖት መከፋበሩ ላይ አለን ማለት ይሄንን ነገር ለመጣስ በየቦታው ከሰማችሁ በየቦታው አንዳንድ ጊዜዎች ላይ የሃይማኖት ጦርነት ለማስነሳት እንኳን የሚደረግ ጥረት በብዙ ቦታ ላይ ጎንደር ላይ ብትሄዱ የሆነ ጊዜ ላይ ከዛ ደግሞ ወሎ እንደዚህ ከዛ ደግሞ እየተባለ በተለይ ወደኛ አካባቢ ሃይማኖት እንትን ለማለት የማይደረግ ጥረት የለም። ግን እግዚአብሔር ብቻ ከክፉ ነገር የሚጠብቀን እሱ ነው። ቢያንስ እንኳን አሁን እርስ በርሳችን በብዙ ነገር ተጠላልተናል። የቀረን የሃይማኖቱ ነውና እርሱን ደግሞ እግዚአብሔር ልቦና ማስተዋል ሁላችንም ይስጠን። እኛም እንደዚህ የሚያደርጉ ልጆች ሌላ ከኋላቸው ሌላ ተልእኮ ሆን ብለው የሚያደርጉት ይመስለኛል። አውቀው እንደዚህ እንትን ለማለት እና የእርስ በርስ ጦርነቱን ለማስነሳት የሃይማኖት ጦርነቱን እንትን ለማለት የሚያደርጉት ማለማመጃ ይመስለኛልና መልካም ጊዜ ይሁንላችሁ። ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ